ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ በዩቲዩብ ፕሮግራማችን አንድ ኤሌክትሪክ ተሽከርካሪ ለመግዛት ከቤቱ የሚወጣ ሰው ወይም ደግሞ ሐሳቡ ያለ ሰው ምን ኮንሲደር ማድረግ አለበት ወይም ደግሞ ማወቅ አለበት ብዬ የማስባቸውን 4-5 የሚሆኑ ነጥቦች ነው ማነሳላችሁ። እንግዲህ ኤሌክትሪክ ተሽከርካሪ ወደ ሀገራችን መግባት ከጀመረ ኦልሞስት ወደ 4 ዓመትን አስቆጥሯል። በዚህ 4 ዓመት ውስጥ ኤሌክትሪክ ተሽከርካሪዎችን ገዝተው የተጠቀሙ ያሉ ሰዎች አብዛኛዎቹ ሊባል በሚችል ደረጃ ምንም እንከን ያልገጠማቸው ጥሩ አገልግሎት የሰጣቸው ቢሆንም በተወሰነ መልኩ ግን ችግር የገጠማቸው ለሜንቴናንስ የተቸገሩ ባትሪያቸው ፌል ያደረገ ከዛም አልፎ የባትሪ ሄልዛቸው በጣም ዲግሬድ አድርጎ ለሽያጭ የተቸገሩበት ሁኔታዎች ይታያሉ። ግን በአብዛኛው ወይ በአብላጫው የሚባል ደረጃ ስናያቸው አብዛኛዎቹ ተሽከርካሪዎች ጥሩ የሚባል አገልግሎት ሰጥተዋል ማለት እንችላለን። ነገር ግን አሁን ለኤሌክትሪክ ተሽከርካሪ አዲሱ ናችሁ ኤሌክትሪክ ተሽከርካሪን መግዛት የምታስቡ ሰዎች ካላችሁ ኮንሲደር ማድረግ የሚጠበቅባችሁ ነጥቦች ነው ማነሳላችሁ። በመጀመሪያ ደረጃ በቤታችሁ ቻርጅ ለማድረግ ምቹ ሁኔታ አለ ወይ የሚለውን ጥያቄ በአግባቡና በትክክል መመለስ መቻል አለባችሁ። ይህ ማለትም እንግዲህ አንድ ኤሌክትሪክ ተሽከርካሪ መግዛት የሚያስብ ሰው ካለ በቤቱ ቻርጅ ለማድረግ ምቹ ሁኔታ ያስፈልገዋል ሲባል መኪናችሁን ቤት አስገብታችሁ ፓርክ በምታደርጉበት ቦታ ላይ የቻርጂንግ ዋየሮችን ዘርግታችሁ ኢንስታሌሽን ሰርታችሁ መኪናችሁ ኦቨርናይት ቻርጅ ማድረግ የሚችልበትን አክሰስ መፍጠር መቻል አለባችሁ ተብሎ ይታሰባል። ከዚህ ውጭ ባለ ሴናሪዮ አንዳንዶቻችሁ ቤተሰብ ጋር፣ ዘመድ ጋር፣ እህቴ ጋር፣ አጎቴ ጋር ቻርጅ አደርጋለሁ በሳምንት አንድ ቀን የሚል አስተሳሰብ ወይም ደግሞ አመለካከት ያላችሁ በዛ መልኩ ቻርጅ ለማድረግ በጣም የምትቸገሩና አስቸጋሪ ስለሚሆን ይሄን በደንብ ልብ ብላችሁ ማሰብ ወይም ማየት ይጠበቅባችኋል ማለት ነው። ሌላኛው እንግዲህ አሁን ባለንበት ተጨባጭ ሁኔታ አዲስ አበባ ውስጥ ትንሽ የማይባሉ ቻርጂንግ ስቴሽኖች ተሰርተዋል። በትንሹ 10 የሚሆኑ ሎኬሽኖች ላይ የፋስት ቻርጂንግ ስቴሽኖች ተቋቁመዋል። ነገር ግን ኤሌክትሪክ ተሽከርካሪ ገዝታችሁ እነዚህ ፋስት ቻርጂንግ ስቴሽኖች ጋር ቻርጅ እናደርጋለን በሚል ተስፋ የምትሄዱ ከሆነ አንደኛ ኤሌክትሪክ ተሽከርካሪን ስትገዙ ከነዳጅ ወጪ መንቀሳቀሻ ወጪ እንተርፋለን ወይ እንቀንሳለን በሚል ሂሳብ ስለሆነ ቻርጂንግ ስቴሽን ሄዳችሁ ቻርጅ የምታደርጉ ከሆነ እስከ ቅርብ ጊዜ ባለው ሂሳብ በ1 ኪሎዋት አወር ወደ 20 የኢትዮጵያ ብር ገብቷል። አንዳንድ ቦታ 30 እና 40 ብር የሚጠይቁ አሉ። ነገ ከነገ ወዲያም ሂሳቡ ከዚህ ሊሻሻል እንደሚችል ስለሚገመት እነዚህን ተማምናችሁ ወይም ደግሞ እነሱን አስባችሁ ባትገዙ መልካም ነው የሚለውን ለመጠቆም ያክል ነው። ከዛ ውጭ ግን በፋስት ቻርጂንግ ስቴሽን ወይም ደግሞ በፋስት ቻርጀር ሁሌ ተሽከርካሪያችሁን ቻርጅ የምታደርጉ ከሆነ የባትሪውን እድሜ የሚያሳጥርና በጣም የተሽከርካሪያችሁ ነገር የሚጎዳ ስለሆነ ያን ባታደርጉት ይመከራል። ለኢመርጀንሲ ከሆነ አጋጣሚ ከሆነ እንጂ ዴይሊ ፋስት ቻርጀር ላይ ቻርጅ ያደረግን መኪናውን እንጠቀማለን ብላችሁ የምታስቡ ከሆነ የተሽከርካሪዎቹ እድሜ ወይም የባትሪው እድሜ በጣም ያጥራል ተብሎ ይታሰባል። ከዛም በተጨማሪ ደግሞ ረዘም ያለ ሰዓት ሰልፍ ላይ መጠበቃችሁ የማይቀር ነው። በተለይ በየፋስት ቻርጂንግ ስቴሽኑ ካያችሁ ሰዎች ረጅም ሰዓት ቆመው ወረፋ ጠብቀው ቻርጅ ስለሚያደርጉ ከገንዘባችሁም ከጊዜያችሁም ስለማተርፉ እነሱን ባትተማመኑና በቤታችሁ ቻርጅ ማድረግ ብትችሉ መልካም ነው ማለት ነው። ሁለተኛ ላይ ያለው እንግዲህ በቤታችሁ ቻርጅ ማድረግ ብትችሉ በራሱ ቻርጅ ስታደርጉ በጣም ረጅም ሰዓት ሊፈጅባችሁ እንደሚችል ታሳቢ ማድረግ ይጠበቅባችኋል። ይህ ማለት እንግዲህ በቀላሉ ኢትዮጵያ ውስጥ በሲንግል ፌዝ የሆነ ቆጣሪ ቤታችሁ የሚኖር ከሆነ አብዛኛው በስታንዳርድ ደረጃ 7 ኪሎዋት የሆነ ቆጣሪ ነው ቤታችን የሚኖረን። ለዛ በቤታችን ቻርጅ የምናደርግ ከሆነ ለምሳሌ የቢዋይዲ ተሽከርካሪዎችን እንገዛለን ብላችሁ ብትወጡ 2 አይነት ቻርጀር አብሮ ይሰጣችኋል። አንዱ ስሎ ቻርጀር ነው፣ አንዱ ፋስት ቻርጀር ነው ትባላላችሁ። ቴክኒካሊ ሁለቱም ስሎ ቻርጀር ነው። ስሎ ቻርጀር የሚባለው በተለምዶ ስሎ ቻርጀር ብቻ ብለው የሚጠሩት 1.8 ኪሎዋት ፓወር አውትፑት ያለው ቻርጀሩን ሲሆን ፋስት የሚሉት ደግሞ 7 ኪሎዋት የፓወር አውትፑት ያለውን ቻርጀር ነው። እነዚህ ቴክኒካሊ ስሎ ቻርጀር ሊባሉ የሚችሉ ኤሲ ቻርጀሮች ናቸው። ፋስት ቻርጀር የሚባል 30 ኪሎዋት እና ከዛ በላይ የሆነ ዲሲ ፋስት ቻርጀር ሲሆን ነው ማለት ነው። ለዛ እነዚህ ሁለት ቻርጀሮች ብትወስዱ በቤታችሁ ቻርጅ የምታደርጉ ከሆነ ሚኒመም በፋስት በሚባለው በ7 ኪሎዋት እንኳን ቻርጅ የማድረግ አክሰሱ ቢኖራችሁ በትንሹ ከ8 እስከ 12 ሰዓት ጊዜ ይፈጅባችኋል ማለት ነው። እንግዲህ በቤታችን 3 ፌዝ ቆጣሪ ኑሮን ወይም ደግሞ የቆጣሪ አማራጫችን ከፍ ያለ ፓወር ኑሮት ካልተጠቀምን በስተቀር ስታንዳርድ የሆነ ቤት ውስጥ 7 ኪሎዋት ፓወር የሚገባበት ቤት ውስጥ 7 ኪሎዋቱን ቻርጀር ስትጠቀሙ ቤታችሁ ውስጥ ያለውን አክሰሰሪ ለምሳሌ ምጣድ ሊሆን ይችላል፣ ፍሪጅ ሊሆን ይችላል፣ ማይክሮዌቭ ኦቨን ሊሆን ይችላል፣ ሌሎችም ፓወር ኮንሰምፕሽናቸው ከፍ ያለ ነገር ቤት ውስጥ ለመጠቀም ብትፈልጉ መኪናችሁ ቻርጅ ሲደረግ ሙሉ በሙሉ ፓወሩን ስለሚወስድባችሁ እነዛ
ተጨማሪ ሎድ ካለበት ቆጣሪ እየመለሰ የምትቸገሩበት ሁኔታ ይፈጠራል ተብሎ ይታሰባል ማለት ነው። ለዛ ቻርጅ ማድረጊያ ቤት ላይ የተመቻቸ ሁኔታ ያስፈልጋቸዋል ሲባል ኦቨርናይት መኪናቸው የሚቆሙበት ሰዓት ቤት ውስጥም ብዙ ሎድ በሌለበት ወይም ደግሞ ቤት ውስጥ የምትሰሯቸው ነገሮች በሌሉባቸው ሰዓት ላይ ቻርጅ የማድረግ ግዴታ ውስጥ ስለምትገቡ ይሄን ነገር ኮንሲደር ማድረግ ይጠበቅባቸዋል ማለት ነው። ሌላኛውና በጣም ወሳኝ የሆነው ነገር የኤሌክትሪክ ተሽከርካሪዎች ድራይቪንግ ሬንጃቸው ነው። ይህን ጉዳይ በተለያየ ጊዜ በተለያየ ርዕስ አንስተናል። አንድ ተሽከርካሪ በፉል ቻርጅ 400 ኪሎ ሜትር መጓዝ ይችላል ተብሎ ሲሸጥላችሁ ወይም ደግሞ ስትገዙት ቻርጅ እንዳደረጋችሁት ዳሽቦርድ ላይ ምናልባት 400 ኪሎ ሜትር ብሎ ሊጽፍላችሁ ይችላል። ነገር ግን ይህን ተሽከርካሪ ኮንቲኒየስ 400 ኪሎ ሜትር ልንዳህ ብትሉት መሄድ የማይችልና የማያደርሳችሁ ስለሆነ በተለይ የኤሌክትሪክ ተሽከርካሪዎች ሎድ ወይም ደግሞ የፓወር ኮንሰምፕሽናቸው በነዳጅ ተሽከርካሪ ካለው አንጻር ስናስበው ኦልሞስት ተቃራኒ ሊባል የሚችል አይነት አካሄድ ያላቸው ናቸው። የነዳጅ ተሽከርካሪዎች ረጅም መንገድ ሲነዱ በጣም ካልተጨፈለቁ ጀንትል የሆነ አክሰለሬሽን ካላቸው በትክክል ነዳጅ መቆጠብ ይችላሉ። በተቃራኒው ከተማ ውስጥና ከተማ አካባቢ ሲሆን ነዳጅ ተሽከርካሪዎች የነዳጅ ኮንሰምፕሽናቸው ከፍ ይላል። የኤሌክትሪኮቹ ደግሞ ከዚህ በተቃራኒ ሆኖ ኮንቲኒየስ የሆነ ረጅም መንገድ ሲነዳ ኮንሰምፕሽኑ ከፍ ይላል። ከተማ ውስጥ ደግሞ አጫጭር ስትነዱት መሄድ መቆም ሲኖር ደግሞ ኮንሰምፕሽኑ በጣም ይቀንሳል ማለት ነው። ይሄ የሚሆንበት እንግዲህ ዋነኛ ምክንያት ኤሌክትሪክ ተሽከርካሪያችሁን ረጅም መንገድ የምትነዱት ከሆነ በመጀመሪያ ደረጃ ተሽከርካሪያችሁ ውስጥ የምትጠቀሙት የሬዲዮ ሊሆን ይችላል፣ ቴፕ ሊሆን ይችላል፣ ኤሲ ሊሆን ይችላል። ሌሎችም አክሰሰሪዎችን ስትጠቀሙ የተሽከርካሪያችሁ ውስጡን ለማቀዝቀዝም ለማሞቅም ወይም ኤር ኮንዲሽኒንግ ሲስተም ውስጥ ስትጠቀሙ ፓወር የሚወስደው ከባትሪ ስለሆነ ቀጥታ ኮንሰምፕሽኑ ከፍ ይላል ማለት ነው። ከዚህ በተጨማሪ ግን ተሽከርካሪያችሁ ኮንቲኒየስ ሲነዳ የኤሌክትሪክ ሞተራቸውም ባትሪያቸውም ሙቀት ያመጣል። ኤሌክትሪክ ሞተሩንም ይሁን ባትሪውንም ለማቀዝቀዝ ደግሞ ከራሱ ከባትሪ ፓወር ወስዶ የማቀዝቀዣ ሲስተሞችን አክቲቬት አድርጎ በየሰዓቱ እያቀዘቀዘ ስለሚሄድ ፓወር ኮንሰምፕሽኑ በጣም ከፍ ይላል። ለዛ በፉል ቻርጅ 400 ኪሎ ሜትር ይሄዳል ተብሎ የምትገዙት ተሽከርካሪ ለምሳሌ ከዚህ አዋሳ ኮንቲኒየስ ቢነዳ 280 ኪሎ ሜትር አካባቢ ነው። ነገር ግን 400 ይሄዳል የተባለ ተሽከርካሪ ከዚህ አዋሳ ፉሊ ሰው ጭናችሁበት በፉል ሎድ ሆኖ እንደፈለጋችሁ እየነዳችሁ ሊያደርሳችሁ አይችልም ተብሎ ይታሰባል። ወይም ደግሞ ስፒዳችሁን ከ80 ኪሎ ሜትር ፐር አወር በታች መቀነስ ይጠበቅባችኋል። የጫናችሁት ሎድ መቀነስ አለበት። ሌላም ነገር ስላለ አሁን ባለው ተጨባጭ ሁኔታ የድራይቪንግ ሬንጃቸው ጉዳይ በጣም አሳሳቢ ስለሆነ በጣም አጭርም ስለሚሆን በምትሄዱበት ኢትዮጵያ በየአቅጣጫው ላይ ደግሞ ፋስት ቻርጂንግ ስቴሽን እንኳን ስላልተቋቋመ መንገድ ላይ ቻርጅ ማድረግ ስለማትችሉ ባለው ተጨባጭ ሁኔታ ድራይቪንግ ሬንጃቸው አጭር ስለሆነ ከተማና ከተማ አካባቢ የመጠቀም ግዴታ ውስጥ ትገባላችሁ ተብሎ ይታሰባል። ምናልባት የምትገዙት ተሽከርካሪ ተለቅ ያለ እስከ 600-700 ኪሎ ሜትር ይሄዳል ተብሎ የሚታሰብ ተሽከርካሪ ብትገዙ እንኳን በጣም ቅርብ የሚባለው ቦታ ማድረስን ቢያደርሳችሁ ለመመለስም እዛ ሁናችሁ ቻርጅ ማድረግ ግዴታ ውስጥ ስለምትገቡ ፋስት ቻርጂንግ ስቴሽን ወይም ቻርጅ ማድረጊያ ጣቢያዎች በሌሉባቸው አካባቢዎች ይዛችሁ ብትሄዱ በጣም ስለምትቸገሩ ይሄንም ኮንሲደር ማድረግ አለባችሁ። ወይም ደግሞ ከተማና ከተማ አካባቢ ስንጠቀም ያገለግለናል የሚለውን ነገር ራሳችሁን አሳምናችሁ ልትገቡበት ይገባል ማለት ነው። ሌላኛው ኤሌክትሪክ ተሽከርካሪ ላይ የሚነሳ ጉዳይ በጣም በሰፊው የሚነሳው የባትሪያቸው ኢሹና የሪሴል ቫልዩ ጉዳይ ነው። የሪሴል ቫልዩን ጉዳይ እኔ በሁለት ከፍዬ ነው ማየው። ኢንተርናሽናል ማርኬት ላይ የትኛውም ኤሌክትሪክ ተሽከርካሪ የተወሰነ ቢሆን ካገለገለ መልሶ መሸጥ ላይ ዋጋቸው በጣም እንደሚወርድ እንደሚያሽቆለቆል ይታወቃል። በኢትዮጵያ ገበያ ግን ብዙ ሁኔታዎች ስላሉ ብዙ ፋክተሮች ስላሉ ወይም ደግሞ ብዙ የዋጋን አለመቀነስ የሚያመጡ ጉዳዮች ስላሉ እስካሁን ባለው ተጨባጭ ሁኔታ ፕራይሳቸው በጣም ከፍ ያለና ሌክዠሪ የሆኑ ተሽከርካሪዎች ሪሴል ቫሊያቸው በጣም ሲወርድ፣ አነስተኛ ፕራይስ ያላቸው ተሽከርካሪዎች ግን ምናልባት ዓመትና 2 ዓመት ወደኋላ ተመልሳችሁ ቼክ ብታደርጉ የዛሬ ዓመት የተገዛ ተሽከርካሪ ወይ የዛሬ 2 ዓመት የተገዛ ተሽከርካሪ ዛሬ ላይ ቢሸጥ የሚኖረው ዋጋ በጣም የወረደ ሊባል አይችልም። ይህ እንግዲህ የሚሆንበት ብዙ ምክንያቶች አሉ። ምናልባት ኢትዮጵያ ውስጥ ተሽከርካሪ ለመግዛት የሚወጣ ሰው ካለ በዋጋ ደረጃ 6 ሚሊዮን እና ከዛ በላይ አውጣሉ ብሎ የሚያስብ ሰው ዩዝድ ተሽከርካሪ የመግዛት ፍላጎት ስለማይኖር ወይም ደግሞ አቅም ያለው ሰው ነው ተብሎ ስለሚታሰብ ፕራይሳቸው ከፍ ያሉ ተሽከርካሪዎች ከአገለገሉ በኋላ መልሶ መሸጥ ላይ ዋጋቸው እንደሚወርድ ኮንሲደር መደረግ አለበት። የዋጋቸው መውረድ ዋነኛ ምክንያቱ ግን ባትሪ ነው። ባትሪ ላይ ያለውን ኮንሰፕት ለመረዳት ያክል በአንድ ዓመት ውስጥ ጤነኛ የሚባል ኤሌክትሪክ ተሽከርካሪ እስከ 1.5% ባትሪው ዲግሬድ ሊያደርግ እንደሚችል ይገመታል። ያ ማለትም አንድ ዓመት ሙሉ ተገልግላችሁበት ባትሪው 1.5% ዲግሬድ አድርጎ 98.5% ባትሪ ሄልዝ አለው ቢባል ተሽከርካሪው ጤነኛ ነው ተብሎ ይታሰባል። ነገር ግን 3 ዓመት፣ 4 ዓመት፣ 5 ዓመት የተጠቀማችሁ ስትሄዱ ይሄ የባትሪ ሄልዙ በጣም እየወረደ ይሄዳል። አሁን ማርኬት ላይ ብትወጡ ስፔሻሊ ትንንሽ ምንላቸው
ቻንጋን ኢሳር ያሉ አይነት ተሽከርካሪዎች ከ90 ወርደው 84 85 የደረሱ አሉ። ጭራሽ ባትሪያቸው ሙቶም ለሪፕሌስመንት የተዳረጉና በየገራጁ የቆሙ ተሽከርካሪዎች አሉ። በአንጻሩ ደግሞ ተለቅ ያሉና ቮልክስዋገን ID4 ID6 ቶዮታ BZ4 ካያችሁ ደግሞ አብዛኛዎቹ 4 ዓመት አካባቢ አገልግለው ከ86 እስከ 92% ባለ ባትሪ ሄልዝ አላቸው። እነዚህ ምናልባት በአራት ዓመት ሲሰላ መውረድ ካለባቸው የተወሰነ አለፍ ያሉ ቢሆንም አገልግሎት ላይ ግን አንጻራዊ 8 እና 10 ዓመት ያገለግላል የተባለው በዚሁ ከቀጠለ ሊያገለግል እንደሚችል ይገመታል ማለት ነው። ለዛ የባትሪ ጉዳይ ሪፕሌስመንት ኮስቱ ቀላል የሚባል አይደለም። በዚህ ምክንያትም ሪሴል ቫልዩዋቸው እንዳጠቃላይ ወረድ ይላል የሚለውን በሀሳብ ደረጃ ብትይዙት መልካም ነው ማለት ነው። እንግዲህ ይሄን ሁሉ ነገር ካልን የተሽከርካሪዎቹ ሪሴል ቫልዩ ጉዳይ የሚወርደው በባትሪ ምክንያት ነው ካልን አብዛኛዎቻችሁ በጥያቄ መልኩ የምታነሱት እነዚህን ተሽከርካሪዎች ተገልግለንባቸውም ቢሆን ባትሪያቸው ሪፕሌስመንት በፈለገ ሰዓት ሪፕሌስመንት ኮስቱ ምን ያክል ይሆናል የሚል ጥያቄ አብዛኛው ሰው የሚያነሳው ነው። እንግዲህ ባትሪን አሁን ባለንበት ተጨባጭ ሁኔታ ከቻይና ሀገር አብዛኞቹ ተሽከርካሪያችን ከቻይና ስለሚመጡ ከቻይና ባትሪን ገዝታችሁ ወደ ኢትዮጵያ ማጓጓዝ በጣም ቀላል የሚባል ተግባር ባይሆንም በጣም የተካበደ ፕሮሲጀር የሚጠይቅ የሴፍቲ ፕሮሲጀር የሚጠይቅ መርከብ ድርጅቶች ወይም ደግሞ ከቻይና ወደዚህ የሚያጓጉዙ ድርጅቶች በዳንጀረስ ጉድ ውስጥ የሚያዝ ስለሆነ ብዙ ሰርተፊኬቶች የሚጠይቁበት ስለሆነ በቀላሉ ማምጣቱ ከባድ ነው የሚለውን ነገር መያዝ እንዳለ ሆኖ የባትሪዎችን ዋጋ ግን ማነጻጸር ወይም ደግሞ ኮንሲደር ማድረግ ከፈለጋችሁ ለምሳሌ ኢትዮጵያ ማርኬት ላይ በደንብ የሚታወቅ ተሽከርካሪ BYD ዩአናፕ ቻይና ሀገር ላይ 13500 የአሜሪካን ዶላር የሚሸጥ ተሽከርካሪ ነው። እዚህ ተሽከርካሪ ላይ የተጫነበት ባትሪ ወደ 45.2 ኪሎዋት አወር የሆነ ሊቲየም አይረን ፎስፌት ባትሪ ተገጥሞበታል። እንግዲህ በባትሪ ደረጃ ኒኬል፣ ማንጋናይዝ፣ ኮባልትና ሊቲየም አይረን ፎስፌት የሚጠቀሙ ተሽከርካሪዎች አሉ። አብዛኛው አሁን ማርኬት ላይ የምታገኟቸው LFP ባለውን ባትሪ ታይፕ የሚጠቀሙ ናቸው። እነዚህ ባትሪ ታይፖችም በዋጋቸው በጣም ፌር ወይም ርካሽ ተብሎ ሊጠሩ የሚችሉ የባትሪ አይነት ናቸው። እንግዲህ BYD በጣም ርካሽ ይሸጣል ተብሎ የሚታሰበው በ1 ኪሎዋት አወር እስከ 100 የአሜሪካን ዶላር ኮስት እንደሚያደርግ ወይ ደግሞ እንደሚያወጣ ይገመታል። ያ ማለት 13500 ዶላር የሚሸጠው ተሽከርካሪ 45.2 ኪሎዋት አወር ባትሪ ያለው 4520 የአሜሪካን ዶላር ሊያስወጣን ይችላል ተብሎ ይታሰባል። ይህ ዋጋ እንግዲህ የመኪናው መግዣውን ዋጋ ታሳቢ ስታደርጉ ወደ 30% የሚጠጋጋ ይሆናል። እንደ አጠቃላይ የባትሪ ሪፕሌስመንት ኮስት የመኪናውን ዋጋ ከ30 እስከ 40% ሊሸፍን ይችላል ብላችሁ ማሰብ ይኖርባችኋል። እንግዲህ ከዛ ኤክስፖርቱን ፕሮሰስ ማድረግ እንዳለ ሆኖ የትራንስፖርቱ ኮስት እንዳለ ሆኖ እዚህ መጥቶም ባትሪያችሁ ሪፕሌስ የሚያደርግላችሁ የመካኒክ ወይም ደግሞ የባለሙያ እጅ ዋጋም ስለሚጠበቅባችሁ ባትሪ ሪፕሌስ ማድረግ በጣም ከባድና ቀላል የማይባል ወይም ደግሞ በቀላሉ የገንዘቡን ዋጋ ብቻ አይታችሁ ልትገቡበት የማይገባ ነገር ስለሆነ እነዚህን ነገሮች ኮንሲደር ማድረግ ይጠበቅባችኋል ማለት ነው። እንግዲህ እንደ አጠቃላይ ኤሌክትሪክ ተሽከርካሪን መግዛት የሚያስብ ሰው እኔ ተሽከርካሪ ያለው በተጨማሪነት የሚገዛ ቢሆን በደንብ ሪከመንድ አደርጋለሁ። ከዛ ውጭ ግን ተሽከርካሪውን በብቸኝነት እገዛለሁ ብሎ የሚያስብ ከሆነ አሁን ያነሳናቸውን ነጥቦች ታሳቢ ማድረግ ቤት ቻርጅ ለማድረግ ምቹ ሁኔታ አለ ወይ? ቻርጅ ለማድረግ ረጅም ሰዓት ይፈልጋል። ይሄን ረጅም ሰዓት በቤት ማድረግ ይችላል የሚለውን ማሰብ ይፈልጋል። ድራይቪንግ ሬንጃቸው በጣም አነስተኛ ነው ወይም የተባለውን ኪሎ ሜትር መሄድ ስለማይችሉ አሁን ባለው ተጨባጭ ሁኔታ ከከተማ ወጥቶም ርቆ ለመሄድ እንደሚያስቸግርም ማሰብ አለበት። ከዛ ውጪ መልሶ መሸጥ ላይ ዋጋቸው በተወሰነ መልኩም ቢሆን ወረድ ሊል እንደሚችል ታሳቢ ማድረግ ይጠበቅበታል ማለት ነው። እስቲ በዚህ ላይ ሀሳብ አስተያየት የሚኖራችሁ ከሆነ በኮመንት ስር ጻፉልኝ። ለዛሬ ኤሌክትሪክ ተሽከርካሪ መግዛት የሚያስብ ሰው ምን ኮንሲደር ማድረግ አለበት የሚለውን በዚህ መልኩ አጠር አድርጌ አቅርቤላችኋለሁ። እዚህ ላይ የምታረሙኝ የምታስተካከሉኝ ነገር ካለም በኮመንት ስር አሳውቁኝ። ለቀጣይ በዚህ ዙሪያ ላይ ብታነሳልን ወይም ደግሞ እዚች ፖይንት ላይ ብቻ ፎከስ አድርገህ የምትሰራው ነገር ካለ የምትሉኝንም ኮመንት ስር ብታሳውቁኝ መልሼ ወደ እናንተ ቪዲዮ የማደርስ ይሆናል ማለት ነው። የዩቲዩባችን አባል ያልሆናችሁ ሰብስክራይብ በማድረግ አባል መሆን ትችላላችሁ። ከዚህ በኋላ እንግዲህ በተቻለኝ አቅም በሳምንት ወይ በ15 ቀን አንዴ ለዩቲዩብ የሚሆን ከ10 እስከ 20 ደቂቃ ቆይታ የሚኖረው ቪዲዮዎችን እየሰራው ወደ እናንተ የምመጣ ይሆናል። ለአሁኑ አመሰግናለሁ። መልካም ጊዜ። ቻው